ሰላም ብለናል። እንደምን አላችሁ የተወደዳችሁና የተከበራችሁ ተመልካቾቻችን፣ እንደምን አረፈዳችሁ። በየሳምንቱ የሚቀርብላችሁ የክርክር የነጻ ሐሳብና የውይይት ፕሮግራም ዛሬ ምነው ተጀምሯል። በዛሬ ፕሮግራማችን እዚህ ስቱዲዮ አንድ እንግዳ ጋብዣለሁ። እንግዳዬ አቶ አደም ገናሌ ደላ ይባላሉ። በኢትዮጵያ ኤሌክትሪክ አገልግሎት የደቡብ ኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስኪያጅ ናቸው። እንግዲህ በዛሬ ፕሮግራማችን ከአቶ አደም ገናሌ ጋር አንዳንድ ጉዳዮችን እያነሳን ቆይታ እናደርጋለን። በተለይ ከማብራት ማቆራረጥ ጋር ተያይዞ በተለያዩ ክልሎች በተለያዩ ክፍለ ከተሞች እንዲሁም በተለያዩ ቀበሌዎች የማብራት ማቆራረጥ ችግር ይታያል። ከዚህም የተነሳ ብዙ ህዝባችን የንግድ ተቋምን ጨምሮ ብዙ አካላት የማብራት ማቆራረጥ እያስቸገረን ነው እያሉ ብዙ ጊዜ ቅሬታ ሲያቀርቡ እናያለን። ከዚህ ጋር ተያይዞ ችግሩ ምንድን ነው? ይሄ ማብራት በየቀኑ በየደቂቃ በየሰዓቱ ቡክ ብልጭ የሚልበት ምክንያት ምንድን ነው የሚለውን ጉዳይ እናነሳለን። ከዛም ባሻገር ለወደፊት እንደዚህ አይነት ችግርና የመሳሰሉ ችግሮችን ለመፍታት ምን እየተሰራ ነው የሚለውን ጉዳይ እናነሳለን። ዛሬ ግን ለአዳም ደውዬለት ነበረ። ዛሬ አይመችኝም፣ ሳምንት እመጣለሁ ብሎኝ ነበረ። ሳምንት አቶ አዳም ሲመጣ ፕሮግራማችን የምንቀጥል ይሆናል። መልካም ሳምንት ይሁንላችሁ።